አልፈዝም ስትላቸው አውቀህ ንቀህ የሆነ የተሸነፍክ ነገር ይመስላቸዋል። ግን ያው አሁንስ እኔ ሶሻል ሚዲያው እያስጠላኝ ነው። እኔ በጠቅላላ እየደበረኝ ነው። በቃ እኔ ማለት 1-2 አመት ምናምን ልሰናበታችሁ ነው። እሺ ቅር እንዳይላችሁ። አዎ እኔ ደብሮኛል። ምንም ሰላም እየሰጠኝ አይደለም። ይሄ ሶሻል ሚዲያ ምንም አይሆንም። በቃ ያስጠላል። ምንም አቦ የሚደብር ነገር ነው የምናየው ሁሌም። የምሬን ነው። ዩቲዩብ ነው። ሌላው ቦታ ባትመጡም ዩቲዩብ ብቻ ኑልን። ዩቲዩብ ብቻ ተከሰቱልን። ናፍቆናል እያሉ ነው። እንገርላችሁ 700 ሰዎች እስኪ አንዴ ሁላችሁም ኮፒሊንክ አርጉ። እንደውጫችሁ ይባረክ። እስኪ ኮፒሊንክ ለስራ ይጠቅማል። ሳትሰስቱ ምን ችግር አለው? እንደሱ እንዴት ነው እንደሚሄድ ደስ ሲል አንዴ ለአካውንታችን ትንሽ ስላለ መጣለቅ ብዙ አመሰግናለሁ። ሌላ የተበላሻለ ነው ወይስ ዜሮ? ሙቀቱ አጠገቤ ሌላ ሰው ሚግራ ተበላሽቶበታል አይደል? አሁንማ ሙቀት አይደለ? በቃ መኪናው ሁላ ይፈነዳል። አዎ እንትን እያለ እኮ ነው። በጣም ሙቀቱ ስለሚጠል በተለይ ፀሐይ ፓርኪንግ ፀሐይ ላይ የሚሆን መኪና በጣም ከባድ ነው። ሳታስቡት እዛን ተልልባችሁ በብዙዎች አመሰግናለሁ። እጃችሁ ይባረክ። አንተ በሚዲያ ብትጠፋ በህግ አስይዘን እናመጣለን። ኧረ የምሬን ነው። እንደኔ በቃ ሶሻል ሚዲያውን ያስጠላው ሰው አለ እኮ ነው። ነገር ሆነ። በጣም ነው የሚደብረው። በቃ በጣም ነው የሚደብረው። በጣም የሆነ እንግሽ ግሽ በቃ ስጥልት ነው በቃ ማለት በቃ አሁን ሳየው አይመጥነንም። ዝም ብዬ ሳስበው በቃ ዞር ማለት ነው። አይሆንም፣ ይደብራል። ዞር ማለት ነው። ተመልሼ ከመጣሁ በዩቲዩብ ነው እንጂ ቲክቶክ ምናምን ዶሮ ቲክቶክ ሳይመጣ ነበር ሁሉም ነገር አሪፍ። በእርግጥ ሰው ያገናኛል፣ ግን ያው ለበጎ ነገር የሚጠቀምበት የለም። ውሃ ግን በጣም የቀዘቀዘ ውሃ እንዳጠጣሽ በርኝ። ለነገሩ ሙቀት ላይ ቀዝቃዛ ውሃ መጠጣት ከብጥሯል። በውስጥ ለምን አትመልስም? ለምንድን ነው የምመልስልሽ? የኔ እናት ቲክቶክ አስጠላኝ እያልኩሽ አይደለም? ቲክቶክ አስጠላኝ እያልኩሽ በውስጥ ለምን አትመልስም? ጭራሽ በቲክቶክ ገብቼ ልመልስልሽ? ለምን መልስልሻለሁ? እድሳት ምናምን ከፈለገች ራሱ እያነጫነጨኝ ነው። ሲጀመር ደሜን አፈላሁ። ጋይዝ ኧረ በኢየሱስ ብትሆን ይሻላል እኮ መኪናው ከምትሆን። በስመ አብ ወዴት ውጭ እንዴ? ቃጠሎ አይደለ እንዴ? እዛማ ደግሞ የባሰ ደስ ይላችኋል። እውነታችሁን ነው። ቲክቶክ ራሱ ኢትዮጵያ ነው ቢባል ሰዎች ሲንጫጫ ለስራ ለሚሰራበት ሰው ነው እንትን የሚለው እንጂ ከነገር ግን ሰው በምን ነገር ይመጣ ነበር? በምኑ በቃ አሁን የሚናፍቀው ነገር ምን መሰላችሁ? በእርግጥ እንደዛ ጀምሬዋለሁ እኔ እየናፈቀኝ ያለው የማደርገውም ለወደፊትም ኦኬ ስራው ላለው ደክሞኝ እመለሳለሁ።
ትንሽ እንቅስቃሴ አደርጋለሁ፣ ጂም እሄዳለሁ። ከዛ ተመልሼ ቤት እገባለሁ፣ ሻወር ወስዳለሁ። ኦኬ። ከዛ እቤት ቁጭ እላለሁ፣ ፊልሜን አያለሁ። ስልክ ምናምን አስቀምጬ ፊልሜን አያለሁ። ኦኬ። ከዛ ፊልም ከጨረስኩ በኋላ በተቻለኝ መጠን ጸሎት አደርጋለሁ። ከዛ እተኛለሁ። በቃ አለቀ። ይሄ ነው የምፈልገው። ገብተህ ቲክቶክ ስክሮል ሄለን መጣሽ። ሄለን በር የሞዴሬተር ሊያደርግሽ ነው። ማናት ሄለን? ላይቭ በሚገባ ሰዓት ማለት አለብሽ። ሂጂና እኔ ነኝ ብለሽ ጻፊ። ወንድሜ አያስችልም። ለምንድን ነው የማያስችለኝ? እሺ እኔ ነኝ በይ። ሚዲያ እኛ ጀመር ነው፣ እኛ ለምንተፈዋለን። ኦኬ ሰላም ይላል ማቢ ሰላም ይላል ብሬ አለ። መኪና ተበላሽቶበት እኮ ነው። ብሬክስ ማቢ እየጠራ ነው። ማን? ማዕበል ሰላም ሰላም፣ እንዴት ነህ? አለሁ። እንዴት ነህ? አማን ነው? አማን ነው። አለን አለን አለን። ጠፋ። እደውላለሁ። አንተ ሰው አትጠይቅም እንደ በእናትህ? አንተ እኮ ነው የጠፋው። እኔማ ምን ይኸውልህ እዚህ በሙቀት እየተቀቀልኩ ነው። ምነው ብቅ አትልም? ብቅ እላለሁ። አፍቃናለ። አሁን የሰው ልጅ ታሞ በቃሬዛ ተሸክሞት እንደሚሄድ ሁሉ ይችን መኪና ጭነን ልንወስዳት ነው። ራሷን አሟት። ይኸው ልጅ ጭናት መጣ። አይ መኪና፣ አይዞሽ የእኔ እናት አይዞሽ። ኧረ እንኳን ከዛ ሙቀት እንትን ባል ምንድን ነው ብሬክስ ባሌ አርሴማ የአርሴማን ፕሮ እንትን ቀይሪ ስብ አይዋ ጎልካት ማርያም ጎልካት አንጣል ጎልካት እሺ ሾይ ያሟል እንዴ? ሻርጃ ህንፃዎቹ ላይ ወጣው። ዮ እንዳለ ነው እንዴ የምትሰቀለው? አትወርድም አንተ? ባልወርድ ደስ ይለኝ ነበር ግን ሙቀቱ እዛ እስከምትደርስ ድረስ እንዴ። ኦኬ 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 ኖ ፕሮብለም። መሪውን አታሳየ፣ ይዘጋባል። እስኪ ቆይ አንዴ ቀይን ልሰብስብ፣ ቀይን ልሰብስብ። ወይ 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 አለ ተባጺና በኢየሱስ ስም ኢትዮጵያ በስንጣሟ የአየር ጸባይዋ ሀገር ይልቃል። ሁለት ሺህ ብልኝ ሰባት ሰዎች አንዳንድ ጊዜ ሁላችሁ ሁለት ጊዜ ብታደርጉ ስንት እንደሚመጣ አሁን በሰውየው መኪና እንሄዳለን። አያችሁት ጋይስ? እስማ ስራዕያትኒ ነው
مشكلة ጎበዞች ሂዱ አንዴ ኮፒሊንግ 700 ሰዎች እስኪ አንዳንድ ጊዜ እንዶ ሰዎች 2-3 ማድረግ እንተውትና አንዳንድ ጊዜ ብቻ አመሰግናለሁ። ለኔም ለባሌም ባሌ ጋር ያላችሁን ኮፒሊንግ አድርጉለት። በጣም ቴንኪዩ። አንቺ የምትናገሩ እየሰሙ እዚህ ኮፒሊንግ እያደረጉ ነው። እውነት ተባረኩ። ቴንኪዩ በጣም እግዚአብሔር ያክብራችሁ። እግዚአብሔር ይስማችሁ። እኔን እንደሰማችሁ ጋይስ፣ ባለፈው ፖስት ያደረኩት የማስጠንቀቂያ ቪዲዮ አጭበርባሪዎች አሉ ምናምን የሚል አዳምጣችሁታል? በነገራችን ላይ ሪፖርት አድርገው ቪዲዮውን አስነሱት። በጣም ይገርማል። የሚያጭበረብሩ እኮ ነው። ራሳችሁን ጠብቁ ከአጭበርባሪዎች። ጥንቃቄ አድርጉ። በተለይ በበርዬ ስም ወደ ካናዳ እንደዛ እንልካለን ምናምን የሚሏችሁ በፍጹም ውሸት አትስሙ። በርዬ የሚሰራው ፓስፖርት እድሳት ብቻ ነው። እሱም እነሱ ከእናንተ ጋር በአካል መጥቶ ካልሆነ በቀር አይሆንም። እንደዚህ በእንትን አስተላልፊ ምናምን ይሄ የተሳሳተ ነው። እንዳትሸወዱ። يا أخي 1 دقيقة أنت يقدر يدخل هنا؟ شي؟ شوف مولانا يا رب. هذا الطرف؟ إيه هذا الطرف. بس يجوا تقل بارر قلت دس لنا. مين؟ ينزل ها؟ باسبورتنا؟ عرفنا السوق كذا أنت كارتون. ورج فتن بيشي؟ وبزوج. فتن. شوي. አመሰግናለሁ። ትንሽ ከበርዬም ያላችሁ አድርጉለት ኮፒሊንግ። እኔ ጋር ያላችሁም እንደዛ። እሺ 2,000 ሞሉ ነው። ሁለት ስጠንናስ قدام شوي. خلاص انت وقف هنا. ደስ ስትሉ እውነት ገዢ ካላችሁ የመጣችሁ ፕሮፋይል የስር ቁጥር ያለላችሁ ኦርደር ማድረግ ትችላላችሁ። እንዲሁም ደግሞ የግንባር ጌጥ የብር ትጠይቁኝ የነበራችሁ ሰዎች የብር የግንባር ጌጥ አምጥቻለሁ። በትዕዛዝ ማሰራት ትችላላችሁ። እሺ በጣም የሚያምር በ21 ካራቲ ሽፎን፣ የተለያዩ ሽፎኖች እንዲሁም ሀበሻ ቀሚሶች፣ እኛ ሰመረ ሽፎኖች ጥርት ባለ መልኩ ሰርተን ካላችሁበት ድረስ እናደርስላችኋለን። የሀበሻ ቀሚስም ከፈለጋችሁ እስትሽዋር ከፈለጋችሁ የምትፈልጉት መጽሐፍ ቅዱስ መንፈሳዊ መጽሐፍቶች ከፈለጋችሁ፣ ስዕል አድኖ ከፈለጋችሁ፣ መስቀል ከፈለጋችሁ፣ ሽቲዎች፣ ሻርፖች፣ የሳውዲ ሻርፖች ከፈለጋችሁ አሉን። እሺ የገባችሁ ኦርደር ማድረግ ትችላላችሁ። ማን ነበር ስሟ? እስኪ አንዴ ጎበዞች ገነት እናንተ ፓስፖርታችሁ እንዲያሳድሳችሁ ካላችሁበት ድረስ መላኩ የስ ሰውየው ግን የተባረከ ነው። ኢማጂን መኪናዬ ጭኖ ቆመ። እግዚአብሔር ይስጠው። እንዴ ቁምልኝ ስለው ይሻለ። ሳውዲ ምን ታምልክብሽ? ጥሩ ሰው ነው ማለት 1 دقيقة بس እኔ እንጃ ውዴዋ ስንት ነው ማንሰብስ መስሎኝ ዋትስአፕ ላይ ነው። ዋትስአፕ ላይ ነው። ይሄ 3,000 ሙሉት ኮፒ ሊንኩን 3,000 እስኪ ከኔ ቤት እና ከባሌ ቤት ማን ነው ኮፒ ሊንክ በብዛት ያደረገ? ወዳደራላችሁ
ወዳድራቸው የጎንደሬ ባህል አልባሳት አለኝ። ድዋን የዋትስአፕ ላይ ፕሮፋይል ስር ቁጥር ያለች አሁን 3000 ሙሉትና ከኔ ጋርና ከባሉ ጋር ስንት ሰው ኮፒ ሊንክ እንዳደረገ አባቴ ስንት ኮፒ ሊንክ አለ አንተ ጋር? 2100 የኔ ይበልጣችኋል። የኔ 2300 ብዙዎች ናቸው የኔ ተመልካቾች። በጣም ጎበዝ ናት። እንገራችን በዚህ አጋጣሚ አድንቅ። የት ነው ያለሽው? እኔ ሻርጃ ሄርሞ ቅድስ ክትፎ ጀርባ ውዴ ተመረፋሽ ነው። መተሽ የፈለግሽውን ነገር ኦርደር ማድረግ ትችያለሽ። ይኸው እንደምትመለከቱት እንዳለ ብትን ጨርቅ ነው። እናንተ በምትፈልጉት ሳይዝ አሰርተን ነው ምን ልክላችሁ በምትፈልጉት ሳይዝ። እሺ መኪና የተበላሽታ ነውና እሺ እኔና እሺ ብዙዎች ዱዱ 3000 ልባኩት ልክ 3000 የበርየም 3000 ሙሉ ጌም ተጫወቱ። ማን ይሰጣል? አንዴ ልጫወት። አሁን ለምን አትጫወቱ? ኮምፕሊት አድርጉልኝ ጋይስ፣ ኮምፕሊት አድርጉ። እሺ ሂዱ። አሁን ማን ያሸንፍ? ከኔ ፋሚሊ እና ከባሌ ፋሚሊ ማን ናቸው? ማን ነው የሚያሸንፈው? እስኪ 574 ሰው አለኝ። ይህን ሰው ይዤ እኔን ባል እንዳልሸነፍ። እሺ በትሪፕል ነው በ3 ነው የሚያባዙ። ትሪፕል እቀጣዋለሁ። እሺ እቀጣላችኋለሁ ካሸነፍ። ሰባኝ መሲ ትሪፕል ነው ትሪፕል ነው ትሪፕል ነው። የሱ ስንት ነው? ሄደ ገና ነው። ትሪፕል ነው። 500 ሰው ሆናችሁ እዚህም የለም ሴቶች። አዎ ሴቶች ከሴቶች ወንዶች ከወንዶች እስኪ በሉ እንየው። ይኸው ሄደ፣ ጥሎኝ ሄደ። ግራ ተጋባን። ከየትኛው እንሆን? አይ ውዴ ዝም ብለሽ ካለሽበት ቤት አሁን ስጪ። ዝም ብለሽ እሱ ከዛ ቤት ነው ያለው፣ አንቺ ደግሞ እዚህ ቤት ነው ያለሽው። ካለሽበት ቤት ስጪ፣ ካለሽበት ቤት እየመራሁት ነው። ሄዱ እኔ በሀገር አቋራጭ ከራያ ተነስቼ ወደ አዲስ አበባ እየሄድኩ ነው። እንደምትመለከቱኝ ሀገር አቋራጭ ነው የሚባለው። ሀገር አቋራጭ ባስ እንዳንሸነፍ እናንተ 500 ሰው ሆናችሁ ልንሸነፍ ነው እንዴ? ረብስማ ያው ላሳያችሁ። አሁን ወደ ደሴ አካባቢ ደርሻለሁ። ደሴ እንደዚህ አምሮባታል። አያችኋ? ዋው! ደሴ ህንጻ በህንጻ ሆና አይደለ እንዴ እናንተ? እኛ ድሮ የተሆነው ሀገር አያችሁ? በጣም ይገርማል። ይሄ ደሴ መውጫ ነው፣ ወደ አዲስ አበባ መውጫ በኩል ደሴ በለ። አያችሁት? ይሄ ደሴ የሚለው ህንጻ እኮ ነው እንደዚህ ያሳደጉት። አሁን አይገርም? ኦ ማይ ጋድ! መናኸሪያው አካባቢ የነበረው ፎቅ ነው አሱሱ። መናኸሪያው አካባቢ የነበረው። አዎ ይሄ ደግሞ መስጊዱ አየሽው? እንደ አዲስ ሰርተውት እንዴት አድርገውታል! በእናትህ ዋው! በጣም ነው ያሳመሩት። ጭራሽ መብራት ምናምን ሁላለ። በቃ የመስመር በስማ በቃ ማታ ጨርሰው ነው በለኝ። ስንሄድ ነው ካንቸገርም። ደስ እንደዚህ ያምሩባት፣ ድሮም ያማረባት ናት። በቃ አሁን ደግሞ ኦ ማይ ጋድ ውሸታ ብላለሁ። እኔ ባልወስዶ አያውቅም። አላየችው እንዴት ነው? ምን አላመናችሁም? ይኸው ባስ ውስጥ ሆኜ እኮ ነው። እናንተ ከፊት ከሽሜሯ አጠገብ እኮ ነኝ። ኧረ ፊቱን አሳያቸውማ ፎቁ እንዴት እንዳማረበት። እነዚህ ዝም ብለው ነው ዋሻ ይሉኛል። ወደ ውስጥ እንትን ብትሉ እኮ ይሄ ደሴ ነው። ማመን ማየት ማመን ነው። ማየት ማመን ነው።
እንዴት ነው በእናትህ እንደው በሁለት ዓመት ውስጥ ሀገራችን የተቀየረችው? ናሳ ይሁት ኧረ ደሴ ወይ ደሴ ሸጎቹ ሀገር እንዲያምሩብሻል ለካ። ይህ ወደ ኢትዮጵያ እጃዛ የመጡ ሰዎች ደግሞ ታርጋቸው የሚኖሩበት ሀገር መኪና ይዞ መጥቷል። አይገርምም? አሁን እንጂ አንተ እኔ እኮ ውሰድ እኮ ብዬህ ነበረ። ዋው ይሻለኝ ነበር። ቶሎ ልመለስ ምን ያንተን ይላል ብለህ ነው እንጂ ሄድከው። ኧረ ደስ የሚገርም መኪና አየሁ። ደስ እንደዚህ አይነት መኪና ገብቷል። ቆይ ህይወት ደስ ይገርማችኋል። መኪናን እዛ ሄድ ብዬው ነበረ። እዛ ትንሽ እዛ እንትን አድርገህ ትመለሳለህ ብለው አይ ብዙም ስለማልቆይ እንደዛም ካለ ከዛ አዲሱን አወጣለሁ አለ። መቼም ታውቃላችሁ ባጃጆች ሁሉ ጠፍተዋል ማለት ነው። አዎ አሁን ደስ የወተን በቃ ወደ እንትን ልንገባ ነው። ወደ ደብረ ሲና መሄጃው አለ አይደል? እንትኑ ጠመዝማዛው መንገድ። እሺ እዛ እየደረስን ነው። ጦጣዎች ምናምን አሉ በእናትህ እዛ አካባቢ። አይ አልፈነዋል። አሁን ሜዳው ጋር ደርሰናል። ትንሽ ወደ እንትኑ ማለት ነው። ይኸው ካላመናችሁ ቦታው ማየት ማመን ነው። አያችሁት? እናንተ አሸበፋችሁ። ቅድም ከተማ ላይ ነበርኩ ደሴ፣ አሁን ወጣሁ። አያችሁ? ይገርማል። ዝናብ አሁን በእንትን እያለ ነው መሰለኛ። እንዴ ደብረ ሲና አለፍ ስትል አዲስ አበባ ይታያል እንዴ? ነሳይ ደብረ ሲና ቆሎ ሳትይዝ እንዳታልፍ። ኧረ ችግር የለውም። ይሄ አዲስ አበባ ነው በርቀት የሚታየው እንዴ? ያው ወይኔ አዲስ አበባ ገባህ እንዴ? እኔስ መሰለኝ። እንዴት ነው እንትኑ ራሱ የሚፈጥነው? አገሪቷ በደንብ ስለተስተካከለ ነዋ። አዎ ሀገራችን በቃ አምቡላንስ ምናምን እንደምታየት ነው። ዋው ተቀየረ ሁሉም ነገር። እናንተ በጣም ነው የተሻሻለው። የሚገርም ነው። ደብል ነው ቤተሰብ። ሀገራችን ሌላ ታሪክ ነው የለ እንዴ? ቤተሰብ በቃ ሀገራችን ገብተን መኖር ይሻለናል። እንደምታዩት በቃ ጨረቃ ሆኗል። ምን ያስፈልገናል? ተንዬ ደስ ይላል። ቀዳዳ ተሰፋው፣ ብራዘር ተሰፋው። አንተ ቡትርፍ ወይኔ መልስላሉ ወይ ማማራ 700 አገር አይስቅም እንዴ? ጨለማ ውስጥ ብገባ ማርያምን 700 ሰው ኑሮ በስመ ስላሴ ምን ሆናችሁ ነው? በደብረ ሲና ቆሎ ይሁንባችሁ። አንቺ ጅል አይደለንም። ጅል ስለሆንሽማ ነው ይሄንን ጽሁፍ የጻፍሽው። ደሃ እንጂ ጅል አይደለንም ትላለች እንዴ? ይሄ ሲጀመር የጅል ኮሜንት ነው ሲጀመር። ሲጀመር የጅል ኮሜንት ነው ይሄ። ታውቁ የሚገባው ነገር ማለት ነው። ገባህ አሁን አዲስ አበባ? አዎ ይሄ እንትኑ ጋር ሸገር ሲቲ ነው የሚባለው መግቢያው ላይ ያለው እዛ ገባው። ይኸው ከተማው ልገባ ነው። አይዞ አሁን በቃ ተረፍት አድርግ እንደገባ። አየሽ? ኦኬ ሸገር ሲቲ የሚባለው ይሄ ነው እንዴ? እንደ አዲስ እየሰሩት አፍርሰው ምናምን አየሽ? አየሽ? ዋው ኧረ ጥሩ ነው በጣም። ሀገሩ ተቀይሯል። ደብረ ሲናን ታውቂዋለሽ እንዴ? እንዴ በደንብ ነው የማውቀው። እንዴ እያየሁት አሁን እዚህ እያሳዩ ቴንክ ዩ ለጽዬ አመሰግናለሁ። ግን ተለቅ ያለ ብታረጊው ጊፍቱ ለቀቅ አድርጊ። ደብል እኮ ነው እህቴ ወይ እያየሽ ነው። እህቴ ወይ እያየሽ ነው አይደለም?
ዱባይ ነው የምትለው? አዲስ አበባ አይደለም ይሉኛል እንዴ? ምንድነው አቅጣጫ ስቼ ነው እንዴ? እንዴ ለነገሩ ከብዙ ጊዜ ከመቆየት የተነሳ